ግዴታ ዛሬ መጨረስ ያለብኝ የስራ ስምምነት አለ። ለዛ ደግሞ ቶሎ መድረስ አለብኝ። እና ትራንስፖርት ጠርተሽ ከከተማ ወጣ ይላል። ታዲያ በቃ በደንበኛችን መኪና ልሽ ሸኛት ከጨረስኩ በኋላ ነው እንዴ ለሸኛት ብለህ የምታስፈቅደው? ለማንኛውም ውጪ ያለቀ መኪና አለ፣ በዛ ይዛት ሂድ። እኔ በጣም ነው የማመሰግነው። ችግር የለውም። ስማ አለቃ ስለሚገባ ቶሎ ተመለስ። እሺ ምንድነው እየተከናወነ ያለው እዚህ ግቢ? ስራ አይሰራም እንዴ? ትንሽ ለሰዓት ታስቡም እንዴ እናንተ? ምን ማለት ነው? እንዴት በዚህ በስራ ሰዓት ይሄዳል? ሞተር ወርዷል አይደል? ጥሎ ይሄድ ምን ማለት ነው እንዴ? እዚህ ግቢ ሴቶች በመጡ ቁጥር እሱ እያተመላለሰ ለምንድን ነው እንደሚደረገው እንዴ? ለሰውየው እንዘንላቸው እንጂ ቤት ኪራይ አለ፣ የሰራተኛ ደሞዝ አለ፣ ስራው ቀዝቅዟል እንደምታየው ነው። ቀለሙ እናስብላቸው እንጂ ደሞዝ መቀበልማ ቀላል ነው፣ መስራት ነው ከባዱ። እንዴ ምን ሆነሃል አንተ? ለምን ታዲያ አንተ አሸኛቸው? እሺ አረ እንደው ኧረ ተው እንደ ትልቁን ምን ሆነሃል? ለምን ስራህን አሰራም አንተ? እነሱን ተዋቸው። እሺ ምንም አይደለም፣ ግድ የለም። ግን እኔ ጉዳይ አለ ከዚህ በኋላ ይጃለሁ። እንዲያውም እዚህ ምንም ማለት ሂድ። ስማ የፈታሃትን መኪና ሳጨርስ እንዳትወጣ። እናያለን። አይዞሽ አትጨናነቂ፣ ቶሎ እንደርሳለን። እሺ በጣም አመሰግናለሁ። ውለታን እከፍላለሁ። ታዲያ እኔም ብቻ አይደለም የሥራ ባልደረቦቼ ነው። ችግር የለውም። ሀሳብ አይግባ። ምሳ ጋብዛችኋለሁ። ባንዳ በእንኪ ስልክሽን መስገሽ እየደወልኩ ነው። መነዘር እዴ ኧረ ሀሳብ አይግባክ። ይሄን ያህል እንኳን ቃሌን ማጥፋት አይደለም። ኧረ በእናትሽ እንኳን አጋጥሚያቸው ይቅርና በዚህ አይነት ይዛቸው ነው ጠብ የሚሉት። እንዴ ተቀልጃለሽ ጉደኛ ነሽ። ወይ ጉዴ! ዳዊት ያለ መስሎኝ ራሴን እሳት ውስጥ ከትቼልሽ ነበር እኮ። ትሰማለህ? በለመደ እጆች ከመሞት በፊት ብትሮጥ ይሻላል። እውነትሽን ነው፣ ብሮጥ ነው የሚሻለኝ። ይኸው ሩጬ ሪከርድ እንኳን ብሰብር ሜዳሊያውን ባይሰጡኝ ግድ የለኝም። ስሚ ማራቶን ስጭኝ እስቲ፣ ማራቶን ስጭኝ።